ሃይ የዛሬው ቶፒክ ከ50 ዓመት በኋላ የሰው ልጅ ተመልሶ ወደ ጨረቃ ሊሄድ ነው ማለት ነው። ላስት ታይም የሰው ልጅ ወደ ጨረቃ የሄደው እንደ አውሮፓውያን አቆጣጠር በ1972 ነው። ለ50 ምናምን ዓመት ሙሉ ተመልሰን ሄደን አናውቅም ማለት ነው። እንደ ባለፈው ሚሽን አፖሎ ፕሮግራም እንደሚባለው የአሁኑ ደግሞ አርተመስ ፕሮግራም ይባላል። ይሄ ፕሮግራም 3 ደረጃዎች አሉት። የመጀመሪያው ደግሞ ላውንች የተደረገው በ2022 ኖቬምበር ላይ ነው። ይሄ ላውንች ሲደረግ በውስጡ ምንም አስትሮናቶች አልነበሩትም። ብቻውን ነው የሄደው ማለት ነው። ሮኬቱ ኤስኤልኤስ ይባላል። አስትሮናቶች የሚቀመጡበት ደግሞ ካፕሱል ኦራይን ይባላል ማለት ነው። ይሄ ብቻውን ሄዶ በ2022 ጨረቃን ኦርቢት አድርጎ ተመልሶ ነው የመጣው። ይችላል አይችልም የሚለውን ቼክ ማድረጊያ ማለት ነው። ቀጣዩ ደግሞ የሚሆነው በ2025 ሴፕቴምበር ላይ ነው፣ ታይም ቴብሉ ካልተገፋ ማለት ነው። እሱ ደግሞ በውስጡ አስትሮናቶች ይይዛል፣ ግን አያርፍም ጨረቃ ላይ ማለት ነው። ዞሮ ብቻ ተመልሶ ነው የሚመጣው፣ ግን በውስጡ አንድ ሪከርድ ይኖረዋል። እሱ ምንድነው? ጨረቃን ኦርቢት የሚያደርገው ትንሽ ራቅ ብሎ ነው እስካሁን ከተካሄደው ማለት ነው። ስለዚህ የሰው ልጅ ትልቁን ርቀት የተጓዘው እሱ ይሆናል ማለት ነው። ሶስተኛው ደግሞ በ2026 መጨረሻ ነው ሎንች የሚደረገው። በውስጡ 4 አስትሮናቶች ይዞ ሄዶ ተመልሶ ጨረቃ ላይ ያርፋል ከ50 ዓመት በኋላ። ይሄ ሚሽን በውስጡ የመጀመሪያው ጥቁር ሰውና የመጀመሪያዋ ሴት በውስጡ ይኖራሉ ማለት ነው። ያው ደስ የሚል ኤክሳይቲንግ የሆነ ነገር ነው። በዚህ በ3 ዓመት ውስጥ እንደዚህ አይነት ነገር ማየት መቻላችን ደስ የሚል ነገር ነው ብዬ ነው። ስለ አፖሎ ሚሽኖች ምናምን ሜቢ ቪዲዮ ሰራለሁ ብዬ አስባለሁ። ኔክስት ታይም እስክንገናኝ ባይ